ህጉ ለተከራይም ለአከራይም እኩል ባላንስ የሚያደርግ ነው። ሰላም እንደምናላችሁ ውድ የግሎባል ኒውስ ተከታታዮቻችን፣ ለምሽት የመራረጥናቸው መረጃዎቻችንን ይዘን በሰዓታችን ተገኝተናል። ዛሬም እንደተለመደው እንግዲህ የተለያዩ መረጃዎችን ይዘናል። በተለይም ደግሞ ከአከራይ ተከራይ ውል ስምምነት ጋር ተያይዞ እየተሰሙ ያሉ በርካታ መረጃዎች አሉ። እነሱን ወደ እናንተ እናደርሳለን። ሰኔ ገብቷል። 2 ዓመት የተሰጠው የአከራይ ተከራይ የጊዜ ገደብ እንግዲህ ሊጠናቀቅ ምናልባትም በጣት የሚቆጠሩ ቀናት ብቻ ናቸው የቀሩት። ይህንን ተከትሎ ታዲያ በመኖሪያ ቤት ኪራይ ላይ እንግዲህ ቅጥ ያጣ የዋጋ ጭማሪም እየታየን የሚገኘው በተለይም ደግሞ በጋራ መኖሪያ ቤቶች አካባቢ እየተስተዋለ ያለው የዋጋ ጭማሪ እንግዲህ ወቅቱን ያላገናዘበ ስለመሆኑም ነው እየተገለጸ የሚገኘው። በአያት በአራብሳ በጀሞና በሌሎችም ሰፋፊ የጋራ መኖሪያ ቤቶች እንግዲህ በሚገኙባቸው ስፍራዎች ሁሉ ከፍተኛ የሆነ የኪራይ ዋጋ ጭማሪ ስለመታየቱም ተሰምቷል። በዚህ ላይ እንግዲህ የከተማ አስተዳደሩ ምላሽም ቢሆን በጉጉት እየተጠበቀ ነው የሚገኘው። ነገርየው የሁለቱንም የአከራዩንም ሆነ የተከራዩን መብትና ግዴታንም የሚመለከት ስለመሆኑ ብዙዎች እንግዲህ የከተማ አስተዳደሩ ምላሽ እየጠበቁ ነው የሚገኙት። እንግዲህ ይህ አዲስ ውሳኔ ምናልባትም 11.5 በመቶ ብቻ የተደረገው የዋጋ ጭማሪ የዋጋ ማሻሻያ በከተማዋ ላይ እንግዲህ እየተስተዋለ የሚገኘውን የኑሮ ውድነትና የቤት ኪራይ ዋጋ መናርን በመገንዘብና እንደዚሁም የከተማ አስተዳደሩ ተከራዮችን ማህበራዊና ኢኮኖሚያዊ ደህንነትን ለመጠበቅ የወሰደው የመፍትሄ እርምጃም ነው ተብሎለታል። ይህ የቤት ኪራይ ዋጋ ጭማሪ እንግዲህ በከተማዋ መሀልና ዳር እንደዚሁም ደግሞ በሁሉም አካባቢዎች ላይ ለይ ወጥ በሆነ መልኩ መተግበር እንዳለበትም ነው እንግዲህ አቅጣጫ የተቀመጠው። ይህ 11.5 በመቶ 75 በመቶ ጭማሪ ማለት ነው የፌዴራል መንግስትን ጥናት መሰረት በማድረግም በከተማዋ ያለውን ነባራዊ ሁኔታና የተከራዮችንም የመክፈል አቅም ታሳቢ ያደረገ ነው ተብሎለታል። በመሆኑም ከዚህ በላይ የሚደረግ ማንኛውም አይነት የኪራይ ጭማሪ ህገወጥ እንደሆነና ተጠያቂነትንም እንደሚያስከትል ነው አስተዳደሩ ያሳወቀው። አከራዮችም ሆኑ ተከራዮች ይህንን ህግ በመረዳት በጋራ መስማማት እንዳለባቸው በመግለጽም አሰራሩ ፍትሐዊነትን ለማስፈን ያለመ ስለመሆኑም ነው የተብራራው። ታዲያ ይህንን የ11.5 በመቶ ጭማሪ እንደ ምሳሌ ወስደን እንኳን ብንመለከተው አሁን ባለው የቤት ኪራይ ዋጋ ተመን አንድ ተከራይ 10 ሺህ ብር የሚከፍል ቢሆን ለቀጣዮቹ 2 ዓመታት እንግዲህ በተቀመጠው ፐርሰንት መሰረት ማለትም በ11.5 በመቶ ሲባዛና ስሌቱ ሲሰራ ወደ 1150 ብር ጭማሪ ይኖረዋል ማለት ነው። ስለዚህ አንድ ተከራይ ለቀጣዮቹ 2 ዓመታት ሊከፍል የሚችለው አጠቃላይ የቤት ኪራይ ዋጋ ማለት ነው 11150 ብር ብቻ ይሆናል ማለት ነው። ከዚያን ውጭ በአከራዩ ላይ ጫና ተደርጎበት ከዚህ የበለጠ መክፈል እንደሌለበትና መብቱንም ሊያስከብር እንደሚገባም ነው የቤቶች አስተዳደር የገለጸው። አከራዮችም ቢሆን እንግዲህ ጭማሪ ሲያደርጉ ከ2 ዓመት በፊት ውል ሲዋሉ በሰፈረው የአከራይ ተከራይ ዋጋ ተመን መነሻ አድርገው 11.5 በመቶ በማስላት እንግዲህ ይሆናልም የተባለው። ማንኛውም ሰው ይህንን መረጃ እንግዲህ ተከትሎ የኪራይ ውሉን ማደስ እንደሚገባም ነው የከተማ አስተዳደሩ በዚህ ላይ ጥብቅ የሆነ መረጃ ተከትሎ የኪራይ ውሉን ማደስ እንደሚገባም ተነስቷል። የከተማ አስተዳደሩም እንግዲህ በዚህ ላይ ጥብቅ የሆነ ቁጥጥር እንደሚያደርግም ተገልጿል ማለት ነው። እንደ ከተማ አስተዳደሩ የመረጃ ምንጭ ከሆነ ደግሞ የኪራይ ተመኑ እንግዲህ በመሃል የሚሆን በዳር በሁሉም አካባቢዎች እንግዲህ የሚገኙ ተከራዮችን እኩል የሚያስተናግድ ነው ምን የተባለለት። ይሁን እንጂ እንግዲህ ከዚህ ቀደም እንደነበረው ወይም ደግሞ ሲስተዋል እንደነበረው የተሳሳተ አመለካከት በመሃል ከተማ ላይ ያሉ ብዙ ቤቶች እንግዲህ ብዙ ይከፈልባቸዋል፣ በዳር ያለ ቤት ደግሞ ትንሽ ይከፈልበታል የሚል መመሪያ የለም። መመሪያው እንግዲህ በሁሉም ስፍራዎች ወይም በሁሉም አካባቢዎች የሚሰራ ተግባራዊ የሚደረግ ሆኖ በከተማ አስተዳደሩ ታላቅ ጥበቃ የሚደረግለት ይሆናልም ነው የተባለው። የቤቶችና አስተዳደር ቢሮ ኃላፊዋ ወይዘሮ ቅድስት ወልደ ጊዮርጊስም እንግዲህ በባለፈው ማብራሪያ ሰጥተው ነበረ ከዚሁ ጉዳይ ጋር ተያይዞ። እሳቸውም እንግዲህ እንደገለጹት ከሆነ ደግሞ ጭማሪው እንግዲህ ለሁሉም አካባቢዎች እኩል መደረጉ ተገቢና እንደዚሁም ሳይንሳዊ መሰረት ያለው ነው ብለውታል። ለምሳሌ ቀድሞውንም ከ2 ዓመት በፊት እንግዲህ በተደረገ
የውል ስምምነት መሀል ከተማ ውስጥ ያለ ቤት በውድ እንደዚሁም ደግሞ በዳር ያለ ቤት ደግሞ በዝቅተኛ ዋጋ ይከራይ ነበረ። በመሆኑም መንግስት እንግዲህ በነበረው ዋጋ ላይ እንጂ አዲስ የዋጋ መግለጫ እንደማያወጣም ነው ኃላፊዋ የተናገሩ። ስለሆነም እንግዲህ በሁሉም አካባቢዎች ተመሳሳይ አይነት የፐርሰንት ጭማሪ ነው የተደረገው የተባለው። በመሆኑም ተከራዮችም ሆኑ አከራዮች እንግዲህ መብትና ግዴታዎቻቸውን እንዲወጡም ነው የተጠየቀው። መክፈል ባለበት ልክ ወይም አፎርድ በሚያደርገው ልክ አቅሙን አውቆ ተከራይቶ እንዲኖር የሚያስችልና ውጣ ግባ እንዳይባል ክልከላዎች ያስቀመጠ ውሎቻችን ላይ መለስ ብለን ብናየው ውሎቻችን ላይ ህግጋቶች አሉ። በተጨማሪም የቀድሞ ተከራዮችን አስወጥቶ አዲስ ተከራይ በማስገባትና የዋጋ ጭማሪ ቢደረግ ይሄም ቢሆን የሚስተናገደው በቀድሞ ዋጋ ላይ እንግዲህ የ11.5 በመቶ ጭማሪ ተደርጎ ነው እንጂ እንደፈለገው አከራይ በተከራይ ላይ መጨመር የለበትም። ይህ እንግዲህ ከህግ ውጭ ነውና ተጠያቂነትንም ያስከትላል ሲሉ ነው ኃላፊዋ የተናገሩት። በመሆኑም የከተማ አስተዳደሩ እንግዲህ የተከራይን ቤት በአግባቡ የመያዝና የመጠበቅ ግዴታም ይኖርባቸዋል። ይህ እንግዲህ በዚሁ በመመሪያው ላይ የተቀመጠ ነው። ይህ እንግዲህ ህጋዊ ግዴታውም ነው ተብሏል ማለት ነው። ለምሳሌ አንድ ተከራይ ቤቱን ሲቀበለው ቀለም ተቀብቶ ወይም ደግሞ ጥገና ተደርጎለት ከሆነ ሲለቅም እንግዲህ እንደዛው መጀመሪያ ሲቀበለው እንደነበረው ቀለም አስቀብቶ ወይም ደግሞ ጥገና አስደርጎለት መሆን እንዳለበትም ነው እየተገለጸ የሚገኘው። ይህንን ማድረግ እንግዲህ ግዴታም እንዳለበትም ተደንግጓል ማለት ነው። አከራዮች እንግዲህ ቤታቸው በአግባቡ እንዲያዝ የመጠየቅ መብት እንዳላቸው ሁሉ ተከራዮችም ደግሞ ቤቱን በአግባቡ የመያዝና ለታለመለት ዓላማ ብቻ የመዋል ኃላፊነት ተጥሎባቸዋል ማለት ነው። ከዚህ በተጨማሪም ተከራዩ እንግዲህ በየወሩ የቤት ኪራዩን ዋጋ የመክፈል ግዴታ ይኖርበታል። ተከራዩም እንግዲህ በትክክል በየወሩ የኪራዩ ዋጋ የማይከፈለው ከሆነ አከራዩን የማስወጣት መብት እንዳለውም በዚሁ መመሪያ ላይ ተደንግጓል ማለት ነው። ከዚህ ጋር አብሮ የሚሄደው ደግሞ የብዙ ተከራዮችም እና አከራዮች እንግዲህ የብዙ ጊዜ ጭቅጭቅና እንደዚሁም ሰጥ አገባ ውስጥ ከሚያስገባቸው ጉዳዮች መካከል ደግሞ የውሃና የመብራት ጉዳይም በተመለከተም እንደዚሁ ተገልጿል ማለት ነው። በአከራዩና በተከራዩ ስምምነት መሰረትም ይህም እንግዲህ የውሃና የመብራት ጉዳይም በተመለከተም እንግዲህ በአከራዩና በተከራዩ ስምምነት መሰረት የሚፈጸም ይሆናልም የተባለው። ሁለቱ አካላት እንግዲህ ውል ሲዋሉ ደግሞ ወደ ቀበሌ ሄደው ውል ሲያስሩ ማለት ነው ይህንን የውሃና የመብራት ክፍያ ማን መክፈል እንዳለበት እንግዲህ በግልጽ ማስቀመጥም ይኖርባቸዋል ነው ያለው የቤቶች አስተዳደር መረጃ። ነገሩ እንዲሆኑ ሳለ ታዲያ የከተማ አስተዳደሩም አደረኩት ያለው የ11.5 በመቶ የኪራይ ዋጋ ጭማሪ ተከራዮችና በአከራዮች ዘንድ እንግዲህ አሁንም ቅሬታን አስነስቷል። በመሆኑም ይህንን በተመለከተ እንግዲህ የቤቶች አስተዳደሩም ምላሹን ሰጥቷል ማለት ነው። ይህ የ11.5 በመቶ ጭማሪ እንግዲህ ሳይንሳዊ መሰረት ያለው ብዙ ጥናትም ተደርጎበት ነው። የአከራዩንም ሆነ እንግዲህ የተከራዩን አቅምም ከግምት ያስገባ ነው የተባለለት። አከራይና ተከራይ ውላ ቸውን ሲያቋርጡም ቢሆን እንግዲህ ምን ማድረግ እንዳለባቸው በትክክል የተቀመጠም ነገር አለ ማለት ነው። ተከራይ ቤቱን ለቆ መውጣት ከፈለገ ወይም ደግሞ አከራዩ ቤቱን እንዲለቀቅለት ከፈለገ ይህንን ውሳኔ ከ2 ወራት በፊት እንግዲህ በጽሁፍ ማሳወቅ እንደሚጠበቅበትም ተደንግጓል። ድንገት ተከራዩ ተነስቶ ሲወጣ አከራዩ ለረጅም ጊዜ ሳይከራይ እንዳይቆይበት እንግዲህ ይህ የ2 ወር ቅድመ ማስጠንቀቂያም እንደ ግዴታ ተወስዶም ነው የተቀመጠው ተብሏል። ከዚህ ውጭ እንግዲህ እንደ ከተማ አስተዳደሩ የመረጃ ምንጭ ከሆነ ለቤት ኪራይ ዋጋ መናር እንደ አንድ ትልቅ ተዋናይ ሆኖ እንግዲህ ገበያውን ሲዘውሩት የነበሩት የደላሎችም ጉዳይ ጥብቅ ቁጥጥር ይደረግበታል በዚህኛው መመሪያም ተብሏል ማለት ነው። ከዚህ ቀደም እንግዲህ በነበረው አሰራር ደላሎች ራሳቸውን የገቢ ምንጭ ለማስጠበቅ ሲሉ ነባር አከራዮችን በማስወጣት አዲስ ሰዎች እንዲገቡ ከአከራዮች ጋር ይሞዳሞዱም ነበረ። አዲሱ አሰራር ግን ይህንን ግንኙነት የሰበረ ሆኗልም ተብሎለታል። አሁን ባለው አሰራርም አከራዮችን ተከራዮች በቀጥታ በመገናኘት እንግዲህ አሁን ባለው አሰራርም አከራዮችና ተከራዮች እንግዲህ በቀጥታ በመገናኘት ውላቸውን በሲስተም አማካኝነት እንግዲህ ስለሚያጸድቁ ደላሎች መሀል በመግባትም ዋጋ እንዲጨመርባቸው ማድረግ የሚችሉበት መንገድ ሙሉ በሙሉ የተዘጋም ነው ተብሏል። በተመሳሳይ አሰራሩ ለአዲስ ቤት ሰሪዎችና አከራዮች እንግዲህ ልዩ እድልም ይዞ የመጣ ነው ተብሏል። አንድ
ግለሰብ አዲስ ቤት ሰርቶ ሲያከራይ በፈለገው ወይም ደግሞ አከራይና ተከራይ ባላቸው የውል ስምምነት መሰረት የሚፈጸም ሆኖ እስከ 4 ዓመትም የሚጸና ይሆናል ተብሏል። ሆኖም ከ4 ዓመት በኋላ ግን እንደ ነባር ተቆጥሮ ወደ ስርዓቱ እንዲገባም ይደረጋል። ከዚህ በተጨማሪም እንግዲህ ከዚህ ቀደም በነበረው አሰራር አከራዮች እስከ 6 ወር ቅድሚያ ክፍያ የሚፈጽሙበት አግባብ በአዲሱ የአከራይ ተከራይ አሰራር ግን አከራዮች ከ2 ወር በላይ የቅድሚያ ክፍያ እንዳይቀበሉም ተደንግጓል። የተከበራችሁ የግሎባል ኒውስ ተከታታዮቻችን እንግዲህ መረጃዎቻችን እነዚህ ነበሩ። በነገው ዕለት እንግዲህ እንደዚሁ የተለያዩ መረጃዎችን ከዚሁ ከአከራይ ተከራይ ጋር ተያይዞ ወደ እናንተ የምናደርስላችሁ ነው የሚሆነው። እናንተ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለዛሬው በዚሁ እናበቃለን። ሰናይ ምሽት።